በወለጋ ለበርካታ ዓመታት የዘለቀው የማንነትና ሃይማኖት ተኮር ጭፍጨፋ አሁንም እንደቀጠለ ይገኛል። በዛሬው ትንታኔ ዜናችን ከሰሞኑ በብልጽግናው መራሽ መንግስት በተቀናጀውና በሸረበው ሴራም አማራውን ነጥሎ የማጥፋት እቅዱን በወለጋ ያደረሰውን አሰቃቂ ድርጊት እንመለከታለን። ጤና ይስጥልን ውድ አድማጭና ተመልካቾቻችን፣ በያላችሁበት የዓለም ዳርቻ ሰላም ለእናንተ ይሁን። ነሐሴ 18 2018 ዓ.ም በአገዛዙ የኦሮሚያ ልዩ ኃይል ገዳ ኮማንዶ የሽመልስ አብዲሳ የጫካው ቡድንና ጋቸና ሲርናን ጥምር ጦር ባደረሱት አሰቃቂ ጥቃት ንጹሃን ዜጎችና ንብረቶች ላይ ከፍተኛ ጥቃት በመክፈት ሰብአዊና ቁሳዊ ውድመትን አስተናግዶ አልፏል። በምስራቅ ወለጋ ጊዳየና ወረዳ ልዩ ቦታው መንደር 3 ተብሎ በሚጠራው አካባቢ መከላከያ ሰራዊትና የክልሉ ልዩ ኃይል እንዲሁም ገዳ ኮማንዶና ሚኒሻ ኃይሉ በቅንጅት በከፈቱት መንግስት መር ጥቃት ንጹሃን ወገኖች በግፍ መጨፍጨፋቸው ተሰምቷል። በአካባቢው ጭፍጨፋ የተከፈተው ነሐሴ 18 2018 ዓ.ም ማለዳ ጀምሮ ሲሆን በዚህም የሃይማኖት አባቶችና አረጋውያንን ጨምሮ ከ22 በላይ የአማራና የትግራይ ተወላጆች በአሰቃቂ ሁኔታ መገደላቸው ተገልጿል። ንጹሃኑ የተጨፈጨፉት በመከላከያ ሰራዊቱና በገዳ ኮማንዶ ኃይሉ ሽፋን እገዛ በሚሰጠው ከክላሽ ጀምሮ ሜንጫና ቆንጨራ በታጠቁ የቄሮ ቡድን መሆናቸውን ያነጋገርናቸው ከጥቃቱ የተረፉ እማኞች ለማረጋገጥ ተችሏል። እስካሁን የ22 ንጹሃኖች አስክሬን መገኘቱን አሁንም በየማሳው ወድቆ የዱር አራዊትና የሰማይ አሞራ እየበላው የሚገኙ አስክሬን መኖሩን ነው ያነጋገርናቸው ከጥቃቱ የተረፉ እማኞች አክለው የተናገሩት። ከሟቾች መካከል ከፍተኛውን ቁጥር የሚይዙት የአማራ ተወላጆች ሲሆኑ በአካባቢው የሚኖሩ የትግራይ ተወላጆችም በሽመልስ አብዲሳ የጫካ ቡድን የኦሮሚያ ልዩ ኃይል ገዳ ኮማንዶ ጥምር ኃይሎች በአሰቃቂ ሁኔታ ተጨፍጭፈዋል። ሀብት ንብረታቸውም መውደሙ ታውቋል። ከዚህ በተጨማሪ በርካታ መኖሪያ ቤቶች በእሳት የወደሙ ሲሆን የቀንድ ከብቶችም ተዘርፈው በመከላከያ ሰራዊት ካሶኒ ተጭነው ወደ ነቀምቴ ከተማ መወሰዳቸውን ነው እማኞች ለጣቢያችን የገለጹት። የከባድ መሳሪያ ሽፋን ከመስጠት ጀምሮ ህፃናትና አረጋውያንን ጨምሮ በሜንጫ በሌሎችም ስለታማ መሳሪያዎች የሚገድሉ ወጣቶችን አደራጅቶ በወታደራዊ ኦራል ተሽከርካሪ ጭኖ ከቦታ ቦታም እስከ መንቀሳቀስ እልቂቱን እስከ መምራት የደረሰ ስራ ነው የሚሰራው ተብሏል። በሌተናል ጄኔራል ዘውዱ በላይ የሚመራው ማዕከላዊ እዝና በሜጀር ጄኔራል አማረ ባህታ የሚመራው ምዕራብ እዝ መከላከያ ሰራዊት ነው ሲሉ መረጃውን መርምረን ደርሰንበታል ያሉ ተንታኞች ሲናገሩ ተስተውሏል። ከነዚህ ጽንፈኞች ኃይሎች በተጨማሪ የገዳ ኮማንዶ ኃይል፣ የክልሉ አድማ ብተና ኃይል፣ ጋቸና ሲርና የሚኒሻ ኃይሉ በቅንጅት የእልቂት ዋና መሪ እንዲሁም ፈጻሚና አስፈጻሚ ናቸው ሲሉ ተጎጆች የአካባቢ ነዋሪዎች ተናግረዋል። በዚህ ጭፍጨፋና ውድመት ላይ የክልሉ መንግስት የተለያዩ የጸጥታ ኃይሎች በጥምረት እየተሳተፉ ሲሆን ዘራፊና አውዳሚ ኃይል እግር በእግር በመግባት የቁም እንስሳትን ጨምሮ የቻሉትን ንብረት እየዘረፉ ያልቻሉትን ማቃጠላቸውም ታውቋል። በምስራቅ ወለጋ ዞን በአንገር ጉተን ከተማ ዙሪያ ሲሆን መንደር 3 እና መንደር 22 ደግሞ ነዋሪዎች ሙሉ በሙሉ ተፈናቅለው ተሰደዋል። አቅመ ደካሞች ተረሽነዋል። የመኖሪያ ቤቶችም አብያተ ክርስቲያናትን ጨምሮ ተዘርፈዋል፣ ተቃጥለዋል። ሌላኛው ለብዙዎች አስገራሚ የሆነው ክስተት ደግሞ የአገዛዙ ሰራዊት መከላከያ በቦታው በመገኘት ከኋላ ሽፋንና እየሰጠ የድርጊቱ አስፈጻሚ ሆኖ መከሰቱ ነው። በሌላ በኩል በዚሁ አካባቢ አቶ ቆሞስ አባ ታደሰ መኮንን በምስራቅ ወለጋ የእንዶዴ ድቾ ቤተክርስቲያን አስተዳዳሪና የአካባቢው አጥቢያዎች ሰብሳቢ የሆኑት አባት በሽመልስ አብዲሳ ልዩ ኃይል በቪዲዮ ቀርጸው አንድ ካህን መነኩሴ አሰቃይተው ገድለው መጣላቸው ተገልጿል። መንግስት ነኝ የሚለው አካልን ዩኒፎርም የለበሱ አካላት መስቀልን፣ ቆብ እንዲሁም ጨርቅ አስወልቀው በዚህ ልክ በንጹሃን ለዛውም ዓለም በቀኝ ያሉ መነኩሴ ላይ መጨከናቸው ለአማራ ምን ያህል ጥላቻና በቀል እንዳላቸው አስረጅ ነው ሲሉ ተንታኞች ተናግረዋል። ይህ በእንዲህ እንዳለ በምስራቅ ወለጋ ዞን በሚገኙ ልዩ ልዩ አካባቢዎች የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት ላይ የቃጠሎና የውድመት አደጋ መድረሱ እንዲሁም ቅዱሳት መካናቱ ዙሪያ ተጠልለው የነበሩ ንጹሃን ምዕመናን መገደላቸውን በመግለጽ የአካባቢው ተበዳይ ህዝብ ለቤተክርስቲያኑ የበላይ አመራሮች አስቸኳይ የአቤቱታ ደብዳቤም እንዳቀረቡ ተሰምቷል። ሌላኛው ተያያዥ ጉዳይ በምስራቅ ወለጋ የአየር ድብደባው ለአራተኛ ቀን መቀጠሉ ነው። በምስራቅ ወለጋ ዞን በተለያዩ አካባቢ የተጀመረው የጀትና ሄሊኮፕተር የአየር ድብደባ ዛሬም ለሶስተኛ ቀን ቀጥሎ መዋሉን ከአካባቢው የተገኙ መረጃዎች አመላክተዋል።
የአየር ድብደባው በዋናነት ያነጣጠረው በምስራቅ ወለጋ ዞን ስር በሚገኙ አንዶዴ ዲቾ፣ ለሊ እንዲሁም ባታ ጋዲና እና በአካባቢው ባሉ መንደሮች ላይ መሆኑን እማኞች ለጣቢያችን ተናግረዋል። የአየር ጥቃቱን ተከትሎ በአካባቢው የሚገኙ ማህበረሰብ ላይ ከፍተኛ የህይወት መጥፋትና መፈናቀል እየደረሰ እንደሚገኝ ምንጮች አክለውም ገልጸዋል። ይህ መረጃ እስከተጠናቀረበት ሰዓት ድረስ በአካባቢው የተከፈተው የአየር ጥቃት ተጠናክሮ መቀጠሉ ነው የታወቀው። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ትንታኔ ዜና ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ ተመኘን። ወለጋ ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት እየታረድን ነው። እሬ መንግስት ያለሽ፣ እሬ ፈጣሪ ያለሽ፣ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። ፋይ በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መሮናን ከዚህ ወጣ አውጡን። በቃ አንፈልግም ካላችሁ አጅባችሁ አስወጡ። ተውን በቃ።